ጤና ይስጥልን የምናከብራችሁ ተመልካቾቻችን ከተወዳጁ ብስራት ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የብስራት ገጾች የተሰኘው መሰናዷችን አሁን ጀመረ። እኔው ቢሆነኝ ፕሮግራሙን ከመላው ስቱዲዮ ባለሙያዎች ጋር በመተባበር አዘጋጅቼ አቀረብኩላችሁ። የዛሬ እንግዳችን በትውልድ ኤርትራዊ ነው፣ በዜግነት ደግሞ የኤርትራንም የጀርመንም ዜግነት የያዘ ወጣት ነው። ነፃነትን ፍለጋ የሚል መጽሐፍ ለአንባቢያን ካች ብሏል። ዘካሪያስ ክብረአብ ይሰኛል። ዘካሪያስ ክብረአብ ማን ነው? ከመሸጋገሪያዎች በኋላ ተመልሰን እንገናኛለን። ተመልሰን ተገናኘን። የብስራት ገጾችን ነው እየተከታተላችሁ የምትገኙት። እንግዳችን ወጣቱ ደራሲ ዘካሪያስ ክብረአብ በርካታ ህይወት ተሞክሮዎችን እዚህ ያካፍለን ስቱዲዮ ተገኝቷል። እጅጉን ነው ማመሰግነው ዛክ። እኔም በጣም ነው ማመሰግነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ቆየ ወደ ኢትዮጵያ ከመጣ አሁን 2 ሳምንት ይሆነኛል። ከዛ ፊት ጀርመን ነው የነበርከው? አዎ ጀርመን ነበርኩ። ምን ይመስላል የጀርመን ቆይታ? እንግዲህ ጀርመን ሀገር ወደ 14-15 ዓመታት ኖር ያለው ያው ብዙ ነገሮችን አልፈዋል። የመጀመሪያዎቹ ምናልባት ጥሩ ላይሆኑ ይችላሉ። በአሁን ሰዓት ግን እንደ ሀገሬ ነው የምቆጥረው። ሁለተኛ ሀገሬ ነው። በደንብ እኖርበታለሁ፣ እወደዋለሁ። የትም ቦታ ሲሄድ መመለሻዬ የመጨረሻ መድረሻዬ ጀርመን ነች። ያው መነሻ ኤርትራ ነው? መነሻዬ ኤርትራ ነች። ከ14 ዓመት በፊት አካባቢ ነው ከኤርትራ የወጣኸው? አዎ። ምን ይመስል ነበር ጉዞህ? ከ17 ዓመት በፊት ነው ከኤርትራ የወጣሁት። ያኔ ያው የሃይ ስኩል ተማሪ ነበርኩኝ። ከዛ ተማሪ በነበርኩበት ሰዓትም በነፃ ጋዜጦች ጋር ጽፍ ነበር። መስራት እንኳን ባይባልም ግን እንደ ስራ ሆኖ ግን እንደ ሆቢ ጽፍ ነበር። የፍቅር ታሪክ የምትጽፍ አንድ ጋዜጣ ነበረች። በጣም ታዋቂ ጋዜጣ ነች፣ ዊንታና ትባላለች። ከዛ በኋላ ወደ ሱዳን ሄድኩት። ከሱዳን በኋላ ደግሞ እንዲሁ በርካታ ውጣ ውረዶችንም አልፈሃል። እጅጉን ከባድ የሚሆኑ የህይወት መንገዶችን ያሳልፍከው ዛክ፣ እነሱን ነገሮች ቀንጨብ አድርገህ አስታውሰን። እንግዲህ እኔ የተወለድኩት አስመራ ከተማ ነው፣ ዋና ከተማ ነው። ከአስመራም ወጥቼ አላቅም። ሌሎች የኤርትራ ክፍሎች አይቻቸው አላቅም። እና ድንገት ከአስመራ ተነስተህ ወደ ሌላ ሀገር ስትሄድ መጀመሪያ በጣም ይከብድሃል። ምክንያቱም ሱዳን ሀገር በምንም አይነት ታምር ከኤርትራ ጋር አይገናኝም። በባህልም በቋንቋም በሁሉም ነገር አዲስ ነው ለኔ። በጣም አዲስ ነው። በጣም ሙቀት ነው፣ ይሞቃል። ከ40 ዲግሪ ሴንቲግሬድ በላይ ነው። እዛ ቤተሰብ የለም፣ አረበኛ አልችልም፣ ምግብ ሌላ ነው፣ ብዙ ነገር ይለያልና በጣም ይጨንቃል። ደግሞ ወጣትነትም አለ፣ የህይወት ተሞክሮ የለም። ስለዚህ ልክ እንደገባህ ምንድነው የምታስበው? በቃ ወደ ሀገሬ ልመለስ ነው የምትለው። ግን ያው ሱዳን ሀገር እስከ 6-7 ወር ኖር ያለው ካርቱም ማለት ነው። ከሱዳን በኋላ ቀጣይ መዳረሻ የት ሆነ? ከሱዳን በኋላ ብዙ ሀሳብ ነበረኝ። ብዙ መንገዶች ነበሩ፣ ህገወጥ ናቸው። ኦፍ ኮርስ እንደ ስደተኛ እንግዲህ ፓስፖርት ተዘጋጅቶ ወደምትፈልገው ሀገር የምትሄድበት አጋጣሚ የለም። ስለዚህ የምትሄድበት ቦታ የት እንደሆነ በራስህ አስበህ ወይም ሁኔታዎችን አጣርተህ በሚያወጣህ ወይም ያለህን አቅም አይተህ ነው የምትንቀሳቀሰው። ያኔ ብዙ ወጣት ወደ ሊቢያ ነው የሚሄደው። ስለዚህ እኔም ወደዛ ነበር መሄድ የነበረብኝ። ሌሎች ኤርትራውያኖች፣ ኢትዮጵያውያኖች፣ ሶማሊያዎች፣ አጠቃላይ ከኢስት አፍሪካ የመጡ ስደተኞች ነበሩ። አንድ ላይ ሆነን እንግዲህ ወደ ሊቢያ ለመሄድ ወሰንን ማለት ነው። የሊቢያ መንገድ በጣም ፈታኝ ነው። ዛሬም ድረስ በጣም በርካታ ወገኖች፣ በርካታ አፍሪካውያን በስደት ህይወታቸውን የሚያጡበት መስመር ነው የሊቢያ መስመር። ያ ፈተናስ እንዴት ነበር? የሊቢያ እንግዲህ በብዙ መንገድ ተገልጸዋል። እኔም ምስክር ነኝ ማለት ነው። በዛ ሰዓት ከአሁን ሰዓት ትንሽ ይሻላል ለማለት ይቻላል። ምክንያቱም አሁን ሊቢያ መንግስት የላትም። በጣም አስከፊ ሁኔታ ነው ያለው። አይሲሶች አሉ፣ የተለያዩ ታጣቂ ቡድኖች አሉ። ብዙ ስቃይና መከራ ይደርሳል። እኔ በሄድኩበት ጊዜ ጋዳፊ በስልጣን ላይ ነበር። ሊቢያም የተረጋጋች ነበር። ቢሆንም ግን የኔ ፈታኝ የነበረው የተፈጥሮ ጉዳይ ነው። ይሄ ሰሃራ ምድረ በዳ ሰሃራ በጣም ይሞቃል። እስከ 50 ዲግሪ ሴንቲግሬድ ይደርሳል። እኔ እንደሱ አይነት ሙቀት አይቼ አላቅም በህይወቴ። አስመራ ልክ እንደ አዲስ አበባ ነች፣ ቀዝቃዛ ከተማ ነች። ስለዚህ ሙቀቱ አዲስ ነበር ለኔ። ምግብ ትንሽ ነበረን፣ ውሃም ትንሽ ነበረን መጀመሪያ ላይ ማለት ነው። ፕሮሚስ የተገባልን በ3 ቀን እንደምንገባ ነው። አዘዋዋሪዎቹ እና መኪኖቹ ደግሞ የሆነ
ጥሩ ኮንዲሽን ያላቸው የሆነ የሚያቀዘቅዝ ምናምን ነገር ጥሩ ሞደርን የሆኑ መኪኖች እንደተዘጋጁ ነው የተነገረንና ብዙ ልብስና ምግብ መያዝ እንደማያስፈልገን ነገር ነው የነገሩን። እነሱ ያሰቡት እንግዲህ ልብስና ምግብ ይዘን ብንመጣ ቦታ ይይዛል፣ እነሱ ደግሞ የሚፈልጉት ሰው ቢይዝላቸው ገንዘብ ሞር ያገኛሉ ነው። ስለዚህ ያው ገባን። 3 ቀን ብቻ አልነበረም ጉዞው፣ ወደ 2 ሳምንት ነበረ የኔ ማለት ነው። የሌሎችም እስከ አንድ ወር የሚጓዙም አሉ። በረሃ ላይ 2 ሳምንት ነበርን። መጀመሪያ ላይ ትንሽ ድርቆሽ ነገር በውሃ አድርገን እየበላን እንቀሳቀስ ነበር። መጨረሻ ላይ ግን ምግቡ አለቀ። ውሃውም ያለቀ መጣ። ውሃ እንግዲህ በጣም አስፈላጊ ነው፣ ያለ ውሃ መንቀሳቀስ የለም። ስለዚህ በጣም ፈታኝ ነበር ማለት ነው። ሰውም ይሞታል፣ ወይም ደግሞ መንገድ ላይም ደግሞ የሞተ አስከሬን ታያለ፣ ወይ የሞቱትን ኮፍያ ወይም መነጽር ነገር ታገኛለህና ስነ ልቦናዊም በጣም ትጎዳለህ። እኔም ነገ እሞታለሁና እንደዚህ ሆኜ ነው የምቀረው እያልክ ነው በተስፋ መቁረጥ ጉዞህን የምትቀጥለው። ግን ያው መሄድ ነበረብን ሁላችንም። በ6ኛው በ7ኛው ቀን ግን በጣም ታመምኩኝ ማለት ነው። አልቻልኩም፣ በጣም ደከመኝ እና ተመኘው እዛ አሸዋ ላይ ዝም ብዬ እንድተኛና እንድሞት ማለት ነው። ግን እስክሞት ድረስ የሆነ ነገር ተመኘው። የሆነ ጥላ ፀሐይዋን በጣም ነው የጠላኋት። አሁን ጀርመን ሀገር ስኖር ፀሐይ የለም፣ በጣም ናፍቃታለሁ። ግን ሰሃራ ምድረ በዳ ላይ ፀሐይዋ በጣም ትመራለች። ስለዚህ በቃ ተውኝ፣ እናንተ ቀጥሉ፣ እኔ እዚህ ጋር እተኛለሁ እስከ መሞት ድረስ ግን የሆነ ነገር ጥላ አድርጉብኝ ብዬ ነበር የተማጸንኳቸው። ስደተኞችም ግን አብዛኛቸው ከኤርትራ የመጡ ነበሩ፣ አንዳንድ ጓደኞችም ነበሩ። ስለዚህ አልፈቀዱም። በተለይ አንድ ልጅ ካርቱም ላይ ፋርማሲ ይሰራ ነበር እና ትናንሽ ኢንፊጅኖች ይዞ ነበር እና እሱን እየሰበረ እንድጠጣው አደረገ ማለት ነው። እሱን ከጠጣው በኋላ ትንሽ ኃይል ብርታት አገኘውና እንድቀጥል ሆነ ማለት ነው። ግን በጣም ፈታኝ ነበር። ብዙ ጸሎት አድርገናል። እንዲያውም ከእግዚአብሔር ጋር ትጣላለህ። በእርግጥ አለህ ወይ? እግዚአብሔር አሁን በእርግጥ ካለ እያየህን ከሆነ በቃ አንድ ደቂቃ እንኳን መጠበቅ የለብህም። እየሞትን ነው፣ እያለቅን ነው፣ አሁን ድረስልን እያልክ በቃ እንደ ወንድም እንደ ጓደኛ ከእግዚአብሔር ጋር የምትከራከርበት አጋጣሚ ነው ምድረ በዳ ሰሃራ ማለት ነው። በጣም ፈታኝ ነው። ሊቢያ ገባችሁ በከባድ ፈተና። ከሊቢያ በኋላ ወደ አውሮፓ የመሻገሩ ሂደት እንዴት ነበር? እኛ ምንም አናውቅም። ሊቢያ ምን እንደሆነች የት እንደምንገባ ምንም አይዲያ የለንም። ዝም ብለን ሊቢያ ገባን። የሶማሊያ ስደተኞች አገኘን፣ ከኛ በፊት የመጡ የሆነ የዩኤን ህንፃ ነበረ፣ ዝም ብሎ ስደተኛ የሚተኛበት ማለት ነው። እዛ ወሰዱን፣ እዛ አደርን። ከዛ በኋላ ተሰብስበን የሆነ ቤት ተከራየን እና መፈለግ ጀመረን፣ የሆነ ሰው ወደ ጣሊያን የሚያሻግረን ማለት ነው። አገኘን። እነዚህ ደላሎቹ የኛ ሰዎች ናቸው፣ አበሾች ናቸው። ሊቢያዎቹ ዋናዎቹ አታገኛቸውም። ከዛ አነጋገሩን። አንዳንድ ሰው $1000 እንዲያመጣ ተነገረን። አሁን 4፣ 5፣ 6 እጥፍ ሆነዋል ዋጋው። በዛን ሰዓት ግን $1000 ነበር የከፈልነው። ወደ 150 ምንሆን ስደተኞች ነበርን ተሰባስበን አንድ ላይ ለመሄድ የቆረጥን ማለት ነው። 2 ወር ትሪፖሊ ከተማ ላይ ቁጫን። ሊቢያ ላይ ልክ እንደ ሱዳን ወይም እንደ ኢትዮጵያ እንደ ስደተኛ ዝም ብለህ መንገድ ላይ የምትንቀሳቀስበት ሁኔታ የለም። በጣም የቆዳችን ቀለምም ስለሚለይ ወዲያውኑ ስደተኞችም መሆናችን ስለምንታወቅ በጣም ነበር እንትን የሚለው። ትሰደባለህ፣ ትደበደባለህ፣ ትዘረፋለህ። ምንም እንትን የላቸው ማለት ነው። እኔ ህዝብ እንትን ለማለት ሳይሆን ግን ሊቢያ ላይ እንደ ስደተኛ ከባድ ነው ሆኖ መገኘት ይከብዳል። ስደተኛ በጣም ከባድ ነው። ከቤት አትወጣም። በቃ ዳቦ እንኳን መግዛት አትችልም። አገሩ በጣም ቆንጆ ነበረ። በጣም ርካሽ ነው። በ1 ዲናር ወደ 40 ምን የመሰለ ዳቦን ገዛ ነበር። በጣም ርካሽ ነው፣ ደስ ይላል። አሁን ሁሉም ፈርሰዋል በጦርነቱ
በዛን ሰዓት ግን ሊቢያ በጣም 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 ጥሩ ሀገር ነበረች በግንባታ በኢንፍራስትራክቸር ማለት ነው። አሁን ሳየው በጣም አዝናለሁ ማለት ነው። ተቀይረዋል፣ ሁሉም ነገር ፈርሰዋል፣ ወድመዋል። ግን ያው አገኘን የሚያደርሰን እሱም ከትሪፖሊ አስወጥቶ የሆነ ቦታ ላይ ከከተማ ውጪ አስቀመጠን እና የሆነች መርከብ ከግብጽ ገዝቶ ካፒቴንም ገዝቶ ወደ መካከለኛው ባህር ላከን ማለት ነው። ከዛ በኋላ በጣም ከባዱ ነገር ደግሞ የባህር ላይ ጉዞ ነው። የባህር ላይ ጉዞ እንዴት ነበር? የባህር ጉዞ በጣም አስከፊ ነው። ሁለት ነው፣ በቃ ሁለት መንገድ ነው። ሰሃራ በረሃ ላይ በውሃ ጥማት ነበር የተቸገር ነው። እዛ ላይ ደግሞ የውሃ ብዛት ነው እና 2 ደቂቃ ነው የምትበቃ ማለት ነው። እዛ ከገባ ለመሞት 2 ደቂቃ ነች። እኔ ደግሞ በዛን ሰዓት ዋና አልችልም፣ አሁንም ዋና አልችልም። ስለዚህ ዝም ብሎ ባህር ውስጥ መግባት በጣም ከባድ ነው። ደግሞ የተዘጋጀልን መርከብ አይባልም፣ የሆነ ለጥቂት ሰው የሚሆን የአሳ እንትን የሚያደርጉበት አሳ ማስገሪያ ጀልባ ነች፣ መጠነኛ ጀልባ ነች። አዎ እንደዛ ነገር ነች። እና በዛ ውስጥ ነው ታጭቃችሁ የተጫናችሁት? በቃ 150 ሰው እዛ ነን ቁጭ አለን ማለት ነው። አስተያየት መስጠት አይቻልም፣ ጥያቄ መጠየቅ አይቻልም። የተባለህን ነገር ብቻ ነው። የሆነ ነገር ለመናገር ሲፈልጉ መጀመሪያ ደብድበው ነው ወይም ሊያሳፍሩ ሲሉ መጀመሪያ ወይም በፀጉር ያነሱሃል ወይም የሆነ ነገር ነው። ልክ እንደ ዕቃ ነው እንትን የሚሉት ማለት ነው። እና እዛ ገባን፣ መንገዳችን ቀጠልን። ምንድነው 12 ሰዓት ምናምን ከሄድን በኋላ ግን ትልቅ ማዕበል ተፈጠረ ማለት ነው። እና ማዕበሉ በጣም በጣም አስከፊ ነው። እንደ ተራራ ነው የሚመጣው። ይዘን ወደ ላይ ይወጣል፣ እንደገና ይመልሰናል። አንዳንድ ሰው ሊተርፍ ይችላል፣ ባህር ውስጥ ሊተርፍ ይችላል። ምክንያቱም ቦታ የለንም። እዛ በቃ እንደ እንትን ነበር ተጣብቀን የምንጓዘው ማለት ነው። ወደ 48 ሰዓታት 2 ቀንና 2 ሌሊት እንደዛ እያልን ማለት ነው። በተለይ ጨለማ ሲሆን ያስፈራል። ሽታው የባህሩ ሽታ ራሱ ያስፈራል። ጥቁር ነው ባህሩ። በቃ የሞት ሽታ ነው። በቃ በዙሪያ የሚመጣውና ሁሉም ነገር ነው የሚሳልህ እና ለምንድነው በዚህ እድሜ በዚህ ቦታ የምሞተው ብለህ ሁሉ ታስባለህ፣ ትጨነቃለህ፣ ትናደዳለህ። በውስጥ ብዙ ጸሎት ታደርጋለህ። ብዙ ነገር ነበረ። በጣም ከባድ ከምለው በህይወቴ ካየኋቸው ፈታኝ ነገሮች ምድረ በዳ ሰሃራና መካከለኛው ባህር ጉዞ ነው። አዎ። ከዛ የባህር ጉዞ በኋላ የመጀመሪያ አውሮፓ መዳረሻ የት ሆነ? ጣሊያን ነበረ። ያ ጣሊያን ልንደርስ ስንል የጣሊያን ሄሊኮፕተር መጡና ላይፍ ጃኬት ላኩልን እንዳንሰምጥ ማለት ነው። ከዛ ዜና የሚሰሩ ጋዜጠኞችም ነበሩ በሄሊኮፕተር እና ሌሎች ጀልባዎችም መጡ እየገፉ መቼም ወደ ባህር ዳርቻው አደረሱን። ከዛ ጣሊያን ገባን፣ አውሮፓ ገባን። በቃ አሁን ሁሉም ነገር አለቀ ብለን ነበር ያሰብነው። ግን እዛም አዲስ ምዕራፍ ነው የጀመረው። ሌላ ፈተና፣ ሌላ አዲስ ምዕራፍ ማለት ነው። ጣሊያን ገባን፣ እርዳታ ተደረገልን። ሙቅ ወተት፣ ቢስኩት፣ ኢነርጂ የሚሰጡ ነገሮችን ተሰጠን። ብርድ ልብስ ምናምን ነገር፣ ገላችን ታጠብን። ከዛ በኋላ ወደ ትልቅ ካምፕ ክሮቶን የሚባል ትልቅ ካምፕ ተወሰድን። እዛ ደግሞ ሌላ ኢንተርቪው ማለት ነው። ለምን እንደመጣን፣ ከየት እንደመጣን፣ ዓላማችን ምንድነው፣ ምክንያታችን ምንድነው፣ ብዙ ጥያቄ ተጠየቅን። ያ ከዛው ለአንዴና ለመጨረሻ 240 ዩሮ ገንዘብ ሰጥተው ወደ ምንፈልግበት የጣሊያን ከተማ እንድንሄድ ደግሞ የባቡር ቲኬት ሰጥተውን ከካምፑ ወጣን ማለት ነው። ለቀቋቸው እንዲሁ። ዛሬ ላይ ጣሊያን ሀገር በጀልባ ተጓጉዞ መድረስ ከባድ ወንጀል ሆኗል። የሚያመላልሱ ሰዎችም ከተያዙ በርካታ ዩሮዎች እንዲቀጡ አድርጋለች። ምንም አይነት የእርዳታ ድርጅት እንኳን አካላት እነዛን ስደተኞች ለመርዳት እዛ አካባቢ እንቅስቃሴ እንዳያደርጉ አዛለች። እንግዲህ እናንተ በዛ ዘመን 240 ዩሮ ተሰጥቷችሁ ወደ ተለያዩ የጣሊያን ከተሞች እንድትንቀሳቀሱ እድል ተሰጣችሁ። በማታውቀው ቦታ ላይ በማታውቀው ማህበረሰብ መካከል በባቡር ተሳፍረህ ወዴት መሄድ ታስባለህ? በጣም ነው የሚከብደው። ምን ወሰንክ አንተ? እኔ የወሰንኩት ወደ ሚላኖ ለመሄድ ነው። ሚላኖ አጎታለኝ። ከተማዋ ደግሞ አውቃታለሁ በሚዲያ ማለት ነው። የፋሽን ከተማ ነች። ስለ ሚላኖ ብዙ ይወራልና ብዙዎች ወደ ሮም ነበር የሄዱት
አንዳንዶች ደግሞ ወደ ቦሎኛ። እኔ ወደ ሚላኖ ነበር ያሰብኩት። የባቡር ትኬት ተሰጠን። እንግዲህ በህይወታችን ለመጀመሪያ ጊዜ ነው በባቡር ስንጓዝ ማለት ነው። ሀገራችን ባቡር የለም። አሁን አዲስ አበባ ተሰርተዋል የለም ግን በዛን ሰዓት። ስለዚህ ባቡር እንኳን በአግባቡ እንዴት መሳፈር እንደሚቻል አናቅም። በጣም ብዙ መስመሮች አሉ። የት ትክክለኛዋ ባቡር የኛ የት ነች ምናምን የሚባል ነገር የለም። ትኬት ብቻ እንዳለን ነው የምናውቀው። ከዛ ባቡራችን 7ኛው መስመር ነው የምትመጣው ስንባል ከላይ ነው ሁላችንም የሄድነውና እዛ የነበሩ ጣሊያኖች በጣም ነበር የደነገጡት። ምክንያቱም ፈጣኗ ባቡር ብትመጣ በጣም አደገኛ እና መቼም አሳዩን። ወደ አንደርግራውንድ ነገር አለ በሱ አድርገህ ነው ወደ ላይ የምትወጣው ብለው አሳዩን። 8 ሰዓት የሚሆን መንገድ ተጓዝን። ሚላኖ ገባን። ሚላኖ እንደገባን ትልቅ ሾክ ነገር ነው ያደረገን ለኔ በራሴ ማለት ነው። የጎዳና ተዳዳሪዎች ለመጀመሪያ ጊዜ አየሁ ማለት ነው። ትሬን ስቴሽኑ ላይ አጠብቅም ነበር። ምግብ ከእንትን የሚፈልጉ ማለት ነው ከቆሻሻ ገንዳ ውስጥ እና አሰብኩ እነዚህ አዘዋዋሪዎች አውሮፓ አይደለም የላኩን። ይሄ አውሮፓ ሊሆን አይችልም። ምክንያቱም አውሮፓ ላይ ድህነት የለም። በዛን ጊዜ የምትስለው እንትን አይነት ነው። ከውስጥ ጋር ግጭት ውስጥ ገባ ሊሆን አይችልም። ግን ትክክለኛዋ ሚላኖ ነበር። ከዛ ከእንትኑ መውጣት ነበረብን ከትሬን ስቴሽኑ። በጣም ትልቅ ነው እና የሆነ ደረጃ አለ በኤሌክትሪክ የሚሰራ እሱን ነገር አዲስ ነበር ለኛ። እሱንም ፈታኝ ነበረ። እሱን ተጠቅመን ወደ ውጭ ለመውጣት ማለት ነው። ግን እዛም የቆዩ አበሾች ስደተኞች ስለማይጠፉ ያሳዩሃል። ወደ አበሻ ሬስቶራንት ወሰዱን። ሚላኖ የሆነ መንደር አለ ፖርታ ቬኔሲያ የሚባል ሚላኖ። ብዙ አበሻ የሚሰበሰብበት፣ ኢንተርኔት ካፌ ያለበት፣ እንጀራ የሚሸጥበት፣ ስልክ የሚደወልበት፣ ሬስቶራንቶች ያሉበት እዛ ሄድን። እንጀራ በላን። ከዛ የት ነው የምናድረው? ማደሪያው ነው ችግሩ። ወደ ካቶሊክ ቸርች ሄድን፣ ጠየቅን። እነሱም በጣም ብዙ ስደተኛ ስላለ ለሁላችሁም የሚሆን በቂ የሚሆን ነገር የለም፣ ካርቶን ምናምን ነገር ግን አለን፣ እሱ ይዛችሁ ድልድይ ጋር መተኛት ትችላላችሁ ነው ያሉን። ይሄ ነው መፍትሄው ማለት ነው። ካርቶን ተቀበልን፣ ድልድይ ላይ ተኛን። ምግብ ግን ችግር የለውም አሉ። በየቀኑ 2 ጊዜ እየመጣችሁ ምሳና እራት መብላት ትችላላችሁ ብለው የሆነ ወረቀት ሰጡን። እዛ እየሄድን እየበላን ነበር። ገላችንን መታጠብ እንችላለን። የሆነ የንጽህና እንትንም ይሰጡን ነበር ማለት ነው። ከዛ ግን ያቺ 240 ዩሮዋ መንገድ ላይ እያለቀች መጣች ማለት ነው። ኪሴ ላይ 20 ዩሮ ብቻ ቀረች። በዚች 20 ዩሮ አሁን የሆነ ሀገር ሄጄ የሆነ እንትን ሌላ መንገድ መፈለግ አለብኝ የሚል ሀሳብ ነበረኝ። ስለዚህ ትሬን ስቴሽኑ ጋር ተመልሼ ጠየቅኩ ማለት ነው። በዚች 20 ዩሮ ወደ ከጣሊያን ውጭ የት ያደርሰኛል አልኳቸው። ኮምፒውተሩ አየችና በ10 ዩሮ 80 ሳንቲም ወደ ሉጋኖ የሚባል ከተማ ትሄዳለህ አለችኝ። ሉጋኖ ጣሊያን አይደለም አልኳት። አይደለም አለች። የት ሀገር እንደሆነ እንኳን አልጠየቅኩም። ቲኬቱን ሰጠችን። ወደ ሉጋኖ ሄድኩ ማለት ነው። የምናከብራችሁ ተመልካቾቻችን የብስራት ገጾችን ነው እየተከታተላችሁ የምትገኙት። ወጣቱ እንግዳችን ዛሬ ዘካሪያስ ክብረአብ ከሀገሩ ኤርትራ ተነስቶ በሱዳን በሊቢያ አድርጎ ወደ ጣሊያን ያደረገውን ጉዞ እየነገረን ነው። በጣም በርካታ ያልተነገሩ ታሪኮች አሉት። ካፍታ ቆይታ በኋላ ተመልሰን ስንገናኝ እነዛን ጉዳዮች እንሰማለን። ስለ መጽሐፉም የምናወሳ ይሆናል። ከኛ ጋር ስለሆናችሁ እጅጉ ደስ ብሎናል። ተመልሰን ተገናኘን። ከተወዳጁ ብስራት ቴሌቪዥን የብስራት ገጾችን እየተከታተላችሁ ትገኛላችሁ። በቆይታችሁ ደግሞ እጅጉ እንዳተረፋችሁ እርግጠኞች ነን። እኔው ቢሆነኝ ከመላይ ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን አዘጋጅቼ እያቀረብኩላችሁ ነው። የዛሬ እንግዳችን ዘካሪያስ ክብረአብ ነው። ወጣቱ ዘካሪያስ ክብረአብ ከሀገሩ ኤርትራ ተነስቶ ወደ ተለያዩ የአውሮፓ ሀገራት ያደረገውን ጉዞ እያጫወተን ይገኛል። ነፃነትን ፍለጋ የሚል መጽሐፍም ለአንባቢያን እንካችሁ ብሏል። ስለ መጽሐፉ ገና እናነሳለን። አሁን ግን ከነበርክበት የሚላኖ ከተማ በባቡር ተሳፍረህ ወደ ሌላ ቦታ እየሄድክ ነበር። ከዛስ? ሉጋኖ ገባሁ። በእርግጥ እድል አደረኩ። ምክንያቱም ፍተሻም አለ ቦርደር ላይ ማለት ነው። እና ሉጋኖ ገባሁ። እኩለ ሌሊት ነው፣ ማንም ሰው የለም። እና ትሬን ስቴሽኑ ማንም ሰው የለም።
ሳይ የት ሀገር ነው? ጣሊያን አይደለም። ጣሊያን አለመሆኑ ደግሞ ይታወቃል። ጣሊያን እንግዲህ ትንሽ እንደኛ ሀገር ነው፣ ሞቅ ያለ ማለት ሰዎችም ይጫወታሉ፣ ሶሻል ላይፍ አለ ጣሊያን ሀገር። ስዊዘርላንድ ግን በጣም ጸጥ ያለች ከተማ ነች። ትንሽ ሀብታም ሀገር ደግሞ በጣም ሶሻል ላይፍ የሆነን ዝቅተኛ እንትን ያለው አገር ነች እና ስዊዘርላንድ እንደገባሁ አላወቅኩም። ዝም ብዬ ስመለከት ግን የመኪና እንትኖቹ አየኋቸው፣ ታርጋዎቹ አየሁና ሰንደቅ ዓላማዋን፣ ባንዲራዋን፣ ቀይ መስቀል ማለት ነው። ከዛ የስልክ መደወያ የጎዳና አለ አይደል? እሷ ደግሞ ስዊዝ ኮም ይላል። ስለዚህ ስዊዘርላንድ መሆን አለባት ስል ጥሩ ሀገር ነች ስዊዘርላንድ። እንግዲህ የስደተኞችም ምንድነው የጄኔቫ ኮንቬንሽን የሚባል የስደተኞች እንትን አለና ወደ ጄኔቫ መሄድ አለብኝ አልኩ። እዛው እኮ ስደት መጠየቅ ይችል ነበር፣ ግን በቃ ወደ ጄኔቫ መሄድ አለብኝ ስል ባቡሯ የምትመጣው በንጋታው 12 ሰዓት ነው። ማደር አለብኝ። ሆቴል ሄጄ ደግሞ ማደር አልችልም፣ ወረቀት የለኝም፣ ገንዘብ የለኝም። ስለዚህ ባቡር መንገዱ ላይ ማደር አለብኝ ማለት ነው። እና የሆነ የጎዳና ተዳዳሪ እዛ ነበረ ተኝቶ፣ እኔም አጠገቡ ቁጭ አልኩና ትንሽዬ ቦርሳ ነበረችኝ። ከዛ ፖሊሶች መጡ፣ መታወቂያ ጠየቁ። መታወቂያ የለኝም። ቦርሳዬን ፈተሹ። የሆነች የሚላኖ የትሬን ቲኬት አገኙና በጣሊያን አድርጌ እንደመጣው ገባቸው ማለት ነው። እና ብዙ ሞከሩ፣ በእንግሊዝኛ፣ በጣሊያንኛ፣ በጀርመንኛ፣ በፈረንሳይኛ ከኔ ጋር እንዲግባቡ ማለት ነው። እኔ ግን ምንም መናገር አልፈለኩም። በእንግሊዝኛ በእርግጥ በዛን ሰዓት ከእነሱ ጋር ማውራት ይችል ነበር፣ ግን ኤርትራና ስደተኛ የሚሉ ቃላቶች ብቻ ነው የነገርኳቸው። ከእነሱ ጋር ወሰዱኝ። አንድ ቀን አሳደሩኝ። ለእኔ በእርግጥ አንድ ቀን ከነሱ ጋር ፖሊስ ጣቢያ ያደርኩበት እንደ 5 ኮከብ ሆቴል የተኛውበት ነው የተሰማኝ። ከጎዳና ወደ ፖሊስ ጣቢያ በየጊዜው እየመጡ ይጠይቁሃል። ሰላም ነው? ምን ጎደለ? ምግብ ያመጡልሃል። ሙቀት ያለበት ቦታ ነው የምትተኛው፣ ጥሩ ነው። ስለዚህ ፖሊስ ጣቢያም ቢሆን በጣም ደስ ብሎኝ ነበር የተኛሁት። በንጋታው ግን ወደ ጣሊያን መለሱኝ ማለት ነው። ዲፖርት አደረጉኝ ማለት ነው። ከዛ ግን በቃ ስዊዘርላንድ የምትባል ሀገር ተመልሼ መሄድ አለብኝ። ገንዘብ የለኝም፣ አሁን ጨርሻለሁ፣ ምንም ነገር የለም። ከዛ ትንሽ ቆይቼ 1 ሳምንት ምናምን እንደገና በቀጥታ ከሚላኖ ወደ ጄኔቫ የምትሄድ ባቡር ይዤ ሽንት ቤትም እየተደበቅኩ ተቆጣጣሪ ሲመጣ ፖሊስ ሲመጣ እንትን እያልኩ በቸም ጄኔቫ ደረስኩ። ጄኔቫ ደርሼ እዛ ስደት ጠየቅኩ ማለት ነው። እነሱም ወደ ዙሪክ የሚባል ትልቅ ከተማ ላኩኝ። ስዊዘርላንድ ሀገር ግን በዛን ሰዓት የኤርትራ ስደተኞች ብዙ አትቀበልም ነበር። እኔ የመጀመሪያ አይነት ነገር ነኝ መሰለኝ። ቶሎ ነው ወደ ስደት የወጣሁት። ብዙ እንትን አልነበረም፣ እውቅና አልነበራትም ስለ ኤርትራ። ሪጀክት ሆነ አሳይለም ኬዙ ማለት ነው። በጦርነት ውስጥ አይደለችም ተብሎ ይታሰብ ስለነበር በወቅቱ ዜጎችን አይቀበሉም ነበር። ምንም ነገር ችግር የለም፣ በቃ ዝም ብለን የመጣኸው እንደዚህ ነገር ነው የሚመልሱልህ። ስለዚህ ወደ ሀገር መሄድ አለብህ፣ እስከምትሄድ ድረስ ደግሞ እኛ ጋር መብላት፣ መጠጣት፣ ሐኪም ቤት መሄድ ትችላለህ። ከዛ ውጭ ግን ምንም አይነት መብት የለህም ብለው ሬፊጅ ካምፕ ውስጥ ያቆዩሃል ማለት ነው። እዛ ትንሽ ኑሮ ከባድ ነው። ከሁሉም ከዓለም የተሰበሰበ ስደተኛ ጋር ነው የምትኖረው አንድ ክፍል ውስጥ። ከናይጄሪያ የመጡ ከአፍጋኒስታን፣ ፓኪስታን፣ ከኢራቅ ምናምን ነገር አብሮ መኖር ነው ከነሱ ጋር ማለት ነው። እና ፈታኝ ነው። ብዙ ባህል፣ ብዙ ሃይማኖት፣ ብዙ ባክግራውንድ ያለበት ህዝብ አንድ ላይ አንድ ክፍል፣ አንድ ኪችን፣ አንድ ቶይለት ተጠቅመ ስትኖር ከባድ ነው። በጣም ሌላው የሚያስገርመው ነገር ነፃነትን ፍለጋ የሚለው መጽሐፍ የተወለደበት አጋጣሚ ደግሞ ከጀርመናዊ ጋር የተገናኘበት አጋጣሚ በራሱ የሚነገር ታሪክ አለው። ይህኛው ጉዳይ እጅጉን የሚያጓጓ ታሪክ ነውና እባክህ ከዚህኛውን ጀምር እስኪ። ከዛ ስዊዘርላንድ መልቀቅ ፈለግኩና ወደ ስካንዲናቪያን ሀገሮች መሄድ ፈለግኩ። ምክንያቱም ስካንዲናቪያን ሀገሮች እላይ ናቸው ያሉትና ትንሽ ቦታ ይኖራቸዋል ብዬ አሰብኩ፣ ለእኔ ማለት ነው። ግን ያው ማቋረጥ ነበረብኝ ሀገሮች፣ በተለይ ጀርመን። በዛን ሰዓት ስለ ጀርመን አገር ያለኝ አስተያየት በጣም እንዳሁኑ አይደለም። ዘረኞች እንደሆኑ፣ በጣም ኃይለኞች እንደሆኑ ነበር የሚገባኝና ጀርመን ሀገር መርገጥ አልፈለኩም። ጀርመን ሀገር ካልረገጥኩ ደግሞ
ወደ ስካንዲናቪያ ነገር በባቡር መጓዝ አልችልም። ስለዚህ ጀርመን አለመርገጥ ዙሪያ ጥምጥም በፍራንስ በቤልጂየም አድርጌ ግን ትንሿ በቃ ሰሜን ጀርመን ወዲያውኑ ለመውጣት ነበር ወደ ዴንማርክ። ያን ሁሉ ነገር አልፎ ልክ እንደገመትኩት ጀርመን ስገባ ግን የጀርመን ፖሊሶች ያዙኝ ማለት ነው እና እስር ቤት ወሰዱኝ። ያለ ህግ ነው የገባኸው፣ ያለ ህግ ደግሞ ለመውጣት ተያዝክ ብለው ለ3 ወር እስር ቤት እንድቆይ ፈረዱኝ። እዛ የረሃብ የምግብ አድማ አደረኩኝ። እኔ ስደተኛ ነኝ፣ በቃ ለኔ የሚሆን ሀገር እየፈለግኩ ነበረ እንጂ ምንም ነገር ጥፋት አላጠፋሁም ጀርመን ሀገር ምናምን ስላቸው ከ2 ሳምንት በኋላ ነፃ ለቀቁኝ። እዛ ስደት እንድጠይቅ አደረጉ ማለት ነው። ግን ወዲያውኑ ነው ኬዜን ሪጀክት ያደረጉት። መኖር አልችልም ጀርመን ሀገር፣ ወደ ሀገር ነው መሄድ ያለብህ ያሉኝ ማለት ነው። ከዛ ሀሳብ መጣልኝ ማለት ነው። ካሁን በኋላ ወደ የትም አልሄድም፣ በቃ እዚህ ነው የምኖረው። ጀርመን አገሬ ነው፣ እዚህ ነው የምኖረው። እነሱም ባይፈልጉ እኔ ግን እፈልገዋለሁ ሀገሩ፣ እኖራለሁ እና እታገላለሁ፣ የትም አልሄድም ብዬ ጀመርኩ ማለት ነው። በራሴ ትምህርት ገባሁ ሃይ ስኩል እንደገና ደግሞ ማለት ነው። አይፈቀድልኝም ነበር። ለሱም ቅጣት መጣብኝ ማለት ነው። 1000 ዩሮ የሚሰጡኝ ደግሞ በወር ደግሞ 40 ዩሮ እና 90 ሳንቲም ነው ለስደተኛ ማለት ነው። እሱም ለጠበቃ ለምን ትከፍላለህና ያልቃል። ግን ዝም ብዬ በቃ ገባው። ባቡር እየተደበቅኩ ነበር የሚሄደው መክፈል ስለማልችል። አዎ ለሱም ቅጣት መጣልኝ። ከዛ በኋላ በሆቴል ሙያ ትምህርት ጀመርኩ ማለት ነው። ሆቴል ስራ እየሰራው አንድ ጊዜ የኔን ታሪክ ያው አገሬ ላይም እጽፍ ነበር ጋዜጣ ላይ ጽፌ የሆነ ጋዜጣ ላይ ለክሪስማስ አቀረብኩ ማለት ነው። እና የሆነች በጣም ታዋቂ ጋዜጠኛ ማሪያኔ መስለ ትባላለች፣ ጀርመናዊ ነች። እሱን ስታነበው ይሄ ታሪክ ጥሩ ይመስላልና አብረን መጽሐፍ ብናደርገው ጥሩ ነው ብላ ጻፈችልኝ ማለት ነው። እና ተገናኘን፣ አወራን። እሷ ፈቃደኛ ሆነች፣ እኔም ፈቃደኛ ሆንኩ። ትልቁ ችግር ግን አሳታሚ ድርጅት ለማግኘት ነው። እዛ ሀገር በጣም ውድ ነው መጽሐፍ ለማሳተም። አሳታሚ ድርጅትም ወዲያው አገኘን፣ ትልቁ ከሚባሉ ማለት ነው። ባስታይሉ የሚባል ከለን ከተማ የሚገኝ ትልቅ አሳታሚ ድርጅት መጽሐፉን ፈንድ አድርጎ እንዲያሳትመው ቃል ገባልን። ስራችን ጀመረን ማለት ነው። ያ እንግዲህ የህይወትን መንገድ እጅጉን ከቀየሩ የተርኒንግ ፖይንት ምንላቸው ጊዜያቶች ወይም አጋጣሚዎች ትልቁና አንዱ ነው የነበረው። ከዛ በኋላ መጽሐፉ በጀርመንኛ ታተመ፣ ስደተኞችን ያስተምራል ተብሎ ተነገረ። እሺ ከዛስ? መጽሐፉ ታተመና ወጣ። ልክ እንደወጣ ብዙ መጽሐፉ አልታወቀም፣ ቆየና ከዛ የአሳታሚ ድርጅቱ የፒአር ክፍል ዝግጅት አላቸው። እነሱ ከተለያዩ የቴሌቪዥን ጣቢያዎች፣ የሬዲዮ ጣቢያዎች፣ ጋዜጦች ይሰራሉ፣ አብረው ይሰራሉ። ፕሮሞት ሲያደርጉት መጽሐፉን ትልቅ እድል ቶክ ሾው አገኘሁት። የጀርመን ቴሌቪዥን ትልቅ ተሰብስበው የምትወያይበት አይነት ዝግጅት ነው። እና ብዙ ሰው ነው፣ ትላልቅ ሰዎች ናቸው። አንዱ የጀርመኑ ቀድሞ የዲፌንስ ሚኒስተር እና ሌሎች ትላልቅ ተዋናዮች፣ ዘፋኞች ምናምን ነበሩ። ከነሱ ጋር ተወያየን 1 ሰዓት 2 ሰዓት የሚሆን። ከዛ ሌላ ጣቢያም ጠራኝ፣ ከዛም ሌላ ጣቢያ፣ ከዛም ያለ ሚዲያ ላይ መጽሐፉ በጣም ታወቀ ማለት ነው። እና ገበያ ላይም ጥሩ ሆነና ምንድን ነበር ርዕሱ? በጀርመንኛ ሆፍኑን im Herzen Freiheit im Sinn ይሰኛል። እሱ ነው ወደ አማርኛ ተመልሶ ነፃነትን ፍለጋ ተባለ ማለት ነው። ከዛ ያው መጽሐፉ እስከ 50,000 ኮፒ ተሸጠ። ወደ ቤስት ሴለር ደረጃም አማዞን ላይ ገባ እያለ እንግዲህ ብዙ ኮንሰርቶች ይሄ ቱር አደረኩኝ ማለት ነው። በተለያየ የጀርመን ከተሞች እየጠሩኝ የመጽሐፍ ኢቨንቶች አሉ። ታነባለህ፣ ህዝብም ይጠይቃል እንደዚህ። ከዛ በኋላ ወደ አማርኛ እንዴት ተመለሰ? እንዴት ተተረጎመ? ከዛ በኋላ አማርኛ ዶቼ ቬለ የአማርኛ ዝግጅት ጀርመን ሀገር ስላሉ ከኔ ጋር ኢንተርቪው ያደረጉ ማለት ነው። እና በአማርኛ ኢንተርቪው አድርጌ ነበር ስለ መጽሐፉ። ከዛ የተለያዩ ሰዎች በአማርኛ ቢሆን ለኢትዮጵያውያን ስደት ለሚያስቡ ወጣቶች ያስተምራል እና
ቢተረጎም ጥሩ ነው የሚል ሐሳብ መጣና እኔም ኦኬ መጽሐፉ አሳታሚ የኔ አይደለም የአሳታሚ ድርጅት የጀርመኑ የአሳታሚ ድርጅት ነው እኔ መፍቀድና መከልከል አልችልም ምክንያቱም ኦሬዲ ለነሱ ነው 15 ዓመት ለነሱ ነው ስለዚህ እነሱ ጋር ተጠየቀ እነሱም ፈቀዱ ምንም አይነት ክፍያም አልፈለጉም ስለዚህ በአማርኛ ሊተረጎም ሆነ ተርጓሚ ተፈለገ ተተረጎመ ማለት ነው በአማርኛ እኔ ራሴ አይደለም የጻፍኩት በአማርኛ ተተረጎመ ያው ታትሞ ምርቃት ላይ ደረሰ መጽሐፉ ግን ገና ገበያ ላይ አልተበተነም እሱ የራሱ የሆነ እንትን አለው ግን በቅርቡ ይበተናል ብዬ አስባለሁ ነፃነትን ፍለጋ የሚለው መጽሐፍን እጄ ላይ እንደገባ አንብቤው ነበር እውነትም ምናልባት በአማርኛ መተርጎሙ ትልቅ ሚና ይኖረዋል ስደትን ለሚያስቡ ሰዎች የስደትን አስከፊነት በዝርዝር የተቀመጠበት መጽሐፍ ነው በዛ መልክ እንግዲህ ወደ አማርኛ ተመለሰ አንተ በህይወትህ በስደት ህይወት ውስጥ ሞትን የተመኘህበት ትንሽ የጥላ አግኝቼ እንኳን በሞት ብለህ ያሰብክበትን አጋጣሚ ሁሉ አሳልፈሃል ፈጣሪ ማመስገን ይገባል ዛሬ እዚህ ደርሰሃል ዛሬም ድረስ ግን ይሄ የስደት መንገድ ደግሞ አንተ እንዲያውም ሊቢያ ባልፈራረሰችበት ዘመን ነበር ከሀገር ወጥተህ ሄድከው ጋዳፊ በነበረበት ዘመን ነው የወጣው ዛሬ ሊቢያ በቀበሌ ደረጃ ወይ በወረዳ ደረጃ በመንልበት መንገድ ተበታትና በተለያየ የሚሊሻ ኃይሎች እጅ ነው ያለችው በቅርቡ ባሳለፍነው ሳምንት ራሱ የስደተኞች መጠለያ ካምፕ ተደብድቦ ከ50 በላይ ሰዎች ህይወታቸውን አጥተዋል የሰው ልጅ ህይወት በቀላሉ የሚያልፍባት ቦታ ሆናለች ዛሬም ድረስ ግን ስደት አልቆመም ምን ትላለህ አዎ ይመስለኛል ሰው የሚነገረው ታሪክና ራሱ ሲሞክረው በጣም እንትን ነው ይለያያል ይሰማል ያውቃል ግን ደግሞ በቃ ለመሞከር እንትን ይላል ምናልባት የእድሜ ጉዳይ ሊሆን ይችላል በጣም ናኢቭ ነው ሰው ለሌላ ሰው የደረሰ እኔ ላይ አይደርስም የሚል ሐሳብም ያላቸው አሉ ወይም ደግሞ አንዳንዶቹ በጸሎት እንትን ይላሉ በቃ መድኃኔዓለም ከኔ ጋር ነው እኔ እሄዳለሁ ምንም አልሆንም አይነት አስተሳሰብም አለ አንዳንዱ ደግሞ በቃ ምንም አማራጭ የለውም በቃ እዚህም በሆን መኖር አልችልም ስለዚህ ወደዛም በቃ ሞት ከመጣም እንከፈተዋለሁ የሚል እዚህ ሞኝ መሞት አይቀርም በቃ እንደዛ አይነት ነገር ውሳኔዎች አሉና ሊቢያ በጣም አስከፊ ነው እዛ የሚደርስ የሰብአዊ መብት ረገጣ ከምንም በላይ ነው በጣም አስከፊ የሆነ ድርጊት ነው ሰዎች እንደ እንስሳት ይሸጣሉ ብቻ ሳይሆን ይገረፋሉ በጣም አስከፊ ነው አንዳንድ ነገሮችም እንዲያውም እንደዚህ ይደረጋል ብለህ ማታወራቸው ነገሮችም በጣም ብዙ ናቸው እና ሰው እኔ መጠንቀቅ እንዳለበት ነው መክረው ስደት መሄድ ይቻላል እኔ ስደት እንዳትሄዱ አለለም እኔ ራሴ ስለሄድኩ ማለት ነው እንደዚህ እንዳታረጉ አለለም ግን ከሄዳችሁ ይሄን ነገር ግን አለ ስለዚህ ምርጫ የናንተ ነው ስትሄዱም አውቃችሁ ሂዱ አውቃችሁ የት እንደምትሄዱ ደግሞ አስቡበት ነው ስደት ላይ እንደው መናፍቆህ ነበር አለለም ሞት ሁሉ ናፍቆህ ነበር አይደለም ይበላ የሚጠጣ ነገር ደግሞ ሙዚቃ የሰማህበት አጋጣሚ ነበር ሙዚቃ የሰማሁበት አጋጣሚ ሙዚቃ እወዳለሁ በጣም ሙዚቃ እወዳለሁ ለምሳሌ አሁን ምድረ በዳ ላይ ሙዚቃ እንሰማ ነበር መዝሙሮችን እንሰማ ነበር አትሊስት ተስፋ እንዲሆነን ማለት ነው ለምሳሌ ብዙ መዝሙሮች ነበሩ የሰማናቸው ብዙ ጸሎት ነበረ እስር ቤቱም ጀርመን ሀገርም ሙዚቃ እየሰማው ነበር ማሳልፈው ቪቫ የሚባል የኤምቲቪ ቻናል ነበረ የነ ቢዮንስ ሙዚቃ እየሰማን ነበር እንትን ምንለው የኤርትራ ሙዚቃም ሰማ ነበር የማነ ባሪያ ስደተኛ ጌርካኒ የሚል ዘፈን ስደተኛ አደረከኝ የሚል ነውና ስደተኛ ስትሆን የመምረጥና የመመረጥ የምንም አይነት መብት የለህም እንደ ሰው አትታይም የሚል ነው በጣም ቴክስቱ በጣም ደስ ይላል እንግዲህ የማነ ባሪያ በጣም ሞስት ሱፐርስታር የኤርትራ ዘፋኝ ነው ስለዚህ የሱን ዘፈን በጣም በድጋሚ መጽሐፌ ላይም በጀርመኑም እንትን ብየዋለሁ ቴክስቱን ተርጉሜዋለሁ እና እሱን እየሰማን ነበር ከኤርትራ ተነስተው ሱዳን ድረስ የተለያዩ የአፍሪካ በረሃዎችን አቋርጠው
ጣሊያን፣ ጀርመን ድረስ አብረውን የተጓዙ ተመልካቾችም አሁን በሐሳብ አንድ ሙዚቃን ጋብዛቸውና ተመልሰን እንገናኝ። አይተነሪባ አይ ተከቢ ሁለት አመት ሐላል አይተነሪብ ዱሃይ ተከይ በሮስ ባይኑ
ተመልሰን ተገናኘን። ከዘካርያስ ክብረአብ ጋር ነጻነትን ፍለጋ ከሚለው መጽሐፉ ተነስተን የተለያዩ የህይወት ተሞክሮችን እየተጫወትን ነው። ከኛ ጋርም ስለሆናችሁ እጅጉ እናመሰግናለን። ሀሳባችንን ወደ ማጠቃለል እየገባን ነው። እንደው በዚህ የህይወት መንገድ ላይ በርካታ ፈተናዎችን ብቻህን የተወጣው ማለት ይቻላል። ምናልባት የህይወትን የመጨረሻ አካባቢዎች በእርግጥ ወጣት ብትሆንም ግን በተለይ መጽሐፍህ ሊጻፍ የተቃረበበት አካባቢ ላይ ከጀርመናዊት ሴት ጋር መገናኘትህ ነው ህይወትን ወደ መልካም ነገር ቀየሩት ብዬ የማስበው። ግን እንደው የምታመሰግናቸው ሰዎች ካሉ እባክህ አመስግን። ማመሰግናቸው ሰዎች በጣም ብዙ ናቸው። መጀመሪያ ሱዳን ስገባ የተቀበሉኝ የካቶሊክ ቸርች ቄሶች በተለይ አባ መንግስተ አብ የሚባል በጣም ነበር የአይን ጉዳት ደርሶኝ ነበር። እሾህ አይኔ ላይ እንትን ብሎ ነበር የበረሃው እሾህ እና እሱን አሳክመው እስከ ካርቱም ድረስ ያደረሱን ናቸው። በጣም አመስገን እፈልጋለሁ። ካርቱም ከደረስኩ በኋላ ደግሞ ከሱ ጋር እንድቆይ የፈቀደልኝ የወንድሜ ጓደኛም አለ፣ ዶክተር መንግስተ አብ ይባላል። እሱም በጣም ነው አመሰግነው። ሚላኖ በነበርኩበትም አጎቴ አቶ ሀብተ ማርያም የሚባል አለ። ከነ ሚስቱ ከነ ልጆቹ በጣም ጥሩ አድርገው ነበር የተቀበሉኝ። ስዊዘርላንድ ሀገርም የኢሳያስ ቤተሰብ ከነሱ ጋር እንድቆይ እጅ ማለት ስደት እስከምጠይቅ ድረስ ቤታቸው ድረስ እየጠየቁኝ ምናምን ጥሩ እንክብካቤ ያደረጉልኝ ሰዎች ናቸው። እነሱ ማመስገን እፈልጋለሁ። ጀርመን ሀገር እንግዲህ በጣም ማመስገን የምፈልገው እስካሁን ድረስ እንደገባው ሁሌ የሚከታተለኝ ጥሩ ጓደኛ የሆነኝ ኩርት የኔን የሚባል ጓደኛ አለ። እሱ በጣም አመሰግነዋለሁ። ጋዜጠኛዋ ማርያም መስለም በጣም ከነ ቤተሰቧ ነበር በጣም የጣሩት መጽሐፉን ጥሩ እንዲሆን አስተያየት እየሰጡ ባሏም ልጆቿም ሁሌ እየተወያዩ ነበርና እነሱ በጣም አመሰግናቸዋለሁ። ሌላ ወንድሜም ፕሮፌሰር ኤርሚያስ ክብረአብ አሜሪካ ነው ያለው። እሱ ነው የሁሉም ወጪ የሸፈነው ማለት ነው፣ ይህን ጉዞ እንዳደርግ ማለት ነው። እና እንደ ወንድሜም እንደ አባቴም ስለሆነ በጣም አመሰግነዋለሁ ማለት ነው። ሌሎች ጓደኞቼም ጀርመን ሀገር የሚኖሩ በጣም ከኔ ቅርብ የሆኑ ሰዎች፣ ሁሉ ጊዜ ብርታት የሚሰጡኝ ሰዎች በጣም ነው የማመሰግናቸው። እኛም ደግሞ እዚህ የብስራት ቴሌቪዥን ተመልካቾችን አክብረህ የስቱዲዮ እንግዳችን ሆነህ እንዲህ አይነት ልብ የሚነካ ታሪኮችን ስላካፈልከን እጅጉ እናመሰግናለን። በእርግጠኝነት በሌሎች ስራዎች ደግሞ ተመልሰህ እንግዳችን እንደምትሆን ተስፋ እናደርጋለን። ቴንኪው። እኔም በጣም ነው የማመሰግነው። የተከበራችሁ ተመልካቾቻችን እስከዚህኛው ሰዓት ድረስ ከኛ ጋር ስለነበራችሁ እጅጉ እናመሰግናለን። የዛሬ የብስራት ገጾች መሰናዷችን ይህንን ይመስል ነበር። ሌሎች ተወዳጅ የብስራት ቴሌቪዥን ፕሮግራሞች መተላለፋቸውን ይቀጥላሉ። ቀሪ ጊዜያችሁ ግን እጅጉን ያማረ እጅጉን የተባረከ ይሁን።